ቤተሰብ ቡራ ወደ ዱባይ መጥቷል። እንግዲህ እንደምታዩት እዚህ ጋር በትንሹ ነው ቪዲዮ ያስገባውላችሁ ኢንስታግራም ፔጅ ላይ ለቋል ማለት ነው። እና ቡራ ለምንድን ነው ሄደ? ቡራ ለምን ወደ ዱባይ መምጣት አስፈለገ? ይሄን ያህል ብዙ ተጣሉ እንዴ ከሀይሚዬ ጋር ማለት ነው። እውነት ለመናገር እንዴ በጣም ነው ተናደድኩት። አያችሁ እንደው ሀገሩ ላይ ደርሶ ሩም ምናምን ይዞት ምናምን ለምንድን ነው የገባችው? ማለት ላስትና ጫፍ ተናግራለች ሀይሚዬ ግን እንደዚህ ተጋነን ያልመሰለኝ ማለት ነው። በቃ ፕራንክ ነው ብለ ፕራንክ ተብሎ ጀስት ነበር ያሰብኩት። ነገር ግን ትልቁ ነገር ተበላሽ ማለት ነው። እንኳን ታውቃላችሁ እንኳን ሌላ ሀገር ርቆ ሄዶ ማለት ነው ታጅራ አለ በሂጅራ ቡራ ተከትላለች ሀይሌ ተከትላለች ታውቃላችሁ። ምንድን ነው የሚባለው? እቺ ልጅ የሆነ ነገር ከሆነች ሀይሌ ይህል በጣም ተጣሉ እንደነዚህ ይመጣላቸው ያካንት ነው። በጣም ተጨልቻለሁ ሆና ነው እርኳሰው እንግዲህ እግርና እግር ልትጋጭ አይደል? ስለዚህ ተጋጭተው ይሆናሉ። ግን ደግሞ ሀገርን ልብስ ሰብስቦ ጥሎት የሁሉ እንግዲህ ከባድ ነው። እኔ በጣም ነው የከበደኝ። ምክንያቱም አንድ ሰው አስበቷል እንኳን እሺ እንኳን ቡራና ሀይሚ ባይሆን ራሱ ትናንትና የተዋወቃችሁ በቃ በቅርብ ሰዓት ራሱ እንደዚህ ተዋወቁት ስሜት በጣም ነው የሚከፋችሁ ማለት ነው። አጠገባችሁ ማለት ነው። እና በጣም ነው ተሰማኝ። ፊልማይስ ነት እንደዚህ ላይ ዋትት ግን ሀዲሱ ተቃሉ እንደ ሀገር ነው። ሶስተኛ ሰው እኮ ማስገባት ጥሩ አልነበረ። እና ደግሞ ሶስተኛ ሰው ማንም የገባ ሁላ እየተጫወቱ እየሳቁ እንግዲህ ቪዲዮ የሚለቁልን እንደምናውቀው ሌላ ስደት ካለ አይገባም። እና ነገሩ ትላንት ትንሽ ተደርስ ነበረ ናም ብላለች ሀይሚ ማለት ነው። ጫፍጫፉ እንግዲህ ተናግራለች ሀይሚ ሀገሩን ጥሎ መምጣት ነው ማለት ነው። ሰው ሀገሩን ጥሎ ከመምጣት ቁጭ ብሎ በጠረጴዛ ዙር ማውራት ነበር። በጠረጴዛ ዙር ቁጭ ብሎ ማውራት እንደማንኛውም ሰው ይፈታል ነገሮች እና የተፈታ ነገር የለም። ሁሉም ነገር ይፈታል። የማይፈታ ነገር የለም። እና በጠረጴዛ ዙሪያ ማውራት ነበረ ቡራ ማለት ነው። ትልቅ ትንሽ ልጅ ነው ወይ ሊገረምስ ቡራ ትልቅ ሰው እኮ ነው። ትልቅ ሽማግሌ ነው። አዎ ሽማግሌ ነው። ከሀገር ነው የሚያስወጣ ነገር ብዙ ነገር የለም። ከዚህ ጋር ተመሰረተ ነገር በኋላ ለአንተ ማለት ነው። በጣም ነው የሚጫጨት ይበላል። ይህም ደግሞ አንተ ታውቃለህ። እና ከምንም በላይ በጣም የሚተሰፍራ ይሰብስብሃል ሰው አላቱ ቤተሰብ ምን እንደምላችሁ የቆየ አይደለም። ናቸው በቅርብ መስራት ትላት ዛሬ የለቀቀ ነው። ሰው ከባድ ነው። ከባድ ነው ወይ ሻንስ ሊያረጋት እንደ ተካት እኔ ብቻ ግራ ተጋብቻለሁ።